ሰላም ጤና ይስጥልን ውድ የዩቲዩብ ቻናላችን ቤተሰቦች እንግዲህ ዛሬም የብርቱካን ተመስገን ጉዳይ እያነጋገረ ይገኛል። ዛሬ እንግዲህ ስለሷ እየወጡ ያሉ አዳዲስ መረጃዎችን በዛሬው ቪዲዮአችን እናስቃኛችኋለን። የመጀመሪያው ከብርቱካን ታሪክ ጋር በተገናኘ በቁጥጥር ስር ውለው የነበሩት የኢቢኤስ ባለቤቶች አቶ አማን ፍጻጽዮንና ባለቤታቸው ወይዘሮ ማክዳ ከእስር እንደተፈቱ የፖሊስ ምንጮቻችን ጠቅመዋል። እንዲሁም ከነርሱ ጋር እስር ላይ የነበሩት ኤዲተሮች፣ ካሜራማኖች ግን እንዳልተፈቱ የፖሊስ ምንጮቻችን ጠቅመዋል። ታዲያ እንግዲህ የሷ ታሪክ በኢቢኤስ አዲስ ምዕራፍ በተሰኘ እሁድ ቀን በሚተላለፍ ፕሮግራም ላይ ተቀርጾ ከወጣ በኋላ ብዙዎች አስተያየታቸውን፣ ቁጣቸውን፣ ስሜታቸውን እየገለጹ ይገኛሉ። እንግዲህ እኛም በዚህ ጉዳይ ቪዲዮ ሰርተናል። እንግዲህ ዛሬ የምናሳያችሁ ወይም የምናሰማችሁ መረጃ ግን በሌላኛው ሳይድ ወይም በመንግስት ሳይድ ስለሷ እየወጡ ያሉ መረጃዎችን ነው። በዚህ ቪዲዮ ግን ልገልጽ የምፈልግላችሁ ጉዳይ ይሄ የኔው አቋም አይደለም፣ የመንግስት እና የሌሎች አቋም ምን ይመስላል የሚል ነው። ስለሷ እየወጡ ያሉ መረጃዎች ለኔ የብርቱካን ጥቃት ጉዳይ አሳማኝ ነው። በዚህም ከነ ማስረጃው ጭምር ይሄ ከስር የምትመለከቱት በቪዲዮ ስር ታሪኩን ሰርተን አቀርብልናችኋል። እንግዲህ ገብታችሁ ማየት ትችላላችሁ። ነገር ግን በዚህ የዩቲዩብ ቻናላችን አንዱን ቡድን ላለመወከል በእውነተኛው ሳይዱም ወይም በመንግስት ሳይድ እየተባለ ያለው ነገር ምንድነው የሚለውን ነው የምናሳያችሁ። እንግዲህ ይሄ የኔ አቋም አይደለም። እየወጡ ያሉ መረጃዎች ግን ማወቅ ስላለባችሁ ነው እየሰራው ያለሁት። ብዙዎቻችሁ በኮመንት እኔ የሷን እውነት ለመደበቅ የማደርገው ጥረት እንደሆነ አድርጋችሁ እንዳይሰማችሁ ነው ይሄን መገልጽላችሁ። ባለፈው በሰራው ቪዲዮ ላይ እንደዚህ አይነት አስተያየቶች የተወሰነ ደርሶኛል እና እንግዲህ ዛሬ እንግዲህ ስለሷ አዳዲስ መረጃዎች ወጥቷል። ከመንግስት ጋር የሚገናኙ ሚዲያዎች አዳዲስ መረጃዎችን እያወጡ ይገኛሉ። የመጀመሪያው ብርቱካን የትውልድ ስፍራዋን ደብቃለች የሚል ነው። እንግዲህ የብርቱካን እውነትና ስሟና ፎቶዋ ብቻ ነው ብለው ነው አሁን እየገለጹ ያሉት። ብርቱካን ተወልዳ ያደገችው በአማራ ክልል ምስራቅ ጎጃም ዞን ሰዴ ወረዳ ሰረቀ ብርሃን ቀበሌ ነው። በኢንተርቪው ላይ ግን ብርቱካን የቤተሰቦቿን አድራሻ ዋሽታለችም እያሉ ይገኛሉ ምንጮች። የብርቱካን እናትና አባቶች ዛሬም ድረስ በህይወት የሚገኙ ሳይማሩ የተማሩ የብሩህ አእምሮ ባለቤቶች ናቸው። ብርቱካን ግን በኢንተርቪው ላይ እናቷን በህይወት እንደሌሉ ገልጻ ነበር። እንግዲህ በኢንተርቪው ላይ የተላለፈው መረጃ እናቷ በህይወት እንደሌለች በአሳዳጊ እንዳደገች እና አባቷ መሰደዳቸውን ገልጻ ነበር። ነገር ግን አሁን የመንግስት ምንጮች ብርቱካን እናት በህይወት እንዳሉ፣ ወላጆቿ በህይወት እንዳሉ እየገለጹ ይገኛሉ። የብርቱካን ቤተሰቦች አርሶ አደሮች ቢሆኑም 8 ልጆች እንዳላቸውና 8ቱንም በብቃት ያስተማሩና ለወግ ማዕረግ ያበቁ እንደሆኑና የመጨረሻ ልጃቸው በዚህም ዓመት በዩኒቨርሲቲ አስተምረው እንደሚያስመርቁም እየተናገሩ ይገኛሉ። የብርቱካን የሁለተኛ ደረጃ ትምህርቷን ተምራ የጨረሰችው በምስራቅ ጎጃም ዞን በሞጣ ሁለተኛ ደረጃ ትምህርት ቤት ሲሆን በ2012 የትምህርት ዘመን የ12ኛ ክፍል የማጠናቀቂያ ፈተና ወስዳ የዩኒቨርሲቲው ማስገቢያ ውጤት ያገኘች በመሆኗ ትምህርት ሚኒስቴር ሀሮማያ ዩኒቨርሲቲ መደባት ነበር። ይሁን እንጂ በወቅቱ በነበረው የጸጥታ ችግር ምክንያት ቤተሰቦቿ ተማክረው ደብረ ማርቆስ ከተማ ከሚገኘው ከአጎቷ ጋር ሆና በደብረ ማርቆስ ከተማ የአብማ ቤተክርስቲያን ህንፃ ተከራይቶ በሚያስተምረው ጊዮን ቴክኖሎጂ ኮሌጅ በ2013 በፋርማሲ ትምህርት እንድትማር ትምህርቷን አስጀምሯታል እያሉ ያሉት። ይሁን እንጂ ብርቱካን ከአጎቷ ጋር እያለች የኋላ የልብ ችግር መሆኑ የተረጋገጠ ራሷን እየሳተች ስለተቸገረች ሐዋሳ ከተማ ኢንዱስትሪ ፓርክ የሚሰሩ 2 እህቶቿ ለመንከባከብ እኛ እንሻላለን እኛ ላይ ትምጣ ብለው በመጠየቃቸው በመምህርነት ሙያ የሚያገለግለው ወንድማቸው ሐዋሳ ከተማ አድርሷት እንዲመለስም እንደተደረገ ተገልጿል። በዚህም ምክንያት የብርቱካን የጊዮን ቴክኖሎጂ ኮሌጅ ቆይታ በ2 ወር ብቻ እንደተጠናቀቀም እየወጡ ያሉ መረጃዎች ጠቁመዋል። ብርቱካን ሐዋሳ ከገባች በኋላ በ2014 የትምህርት ዘመን እንደ አዲስ በሐዋሳ ዩኒቨርሲቲ በኤክስቴንሽን ፕሮግራም በአካውንቲንግ ኤንድ ፋይናንስ ትምህርት በድጋሚ ለመማር ተመዝግባለች። በዚህ ላይ እንዳለች ነው ብርቱካን በሐዋሳ ቆይታ የዛሬ ባሏን፣ የልጇን አባት፣ የዛኔ ፍቅረኛዋን፣ አብሮ አደጓን የቡና ባንክ ሰራተኛዋን ወጣት
ስማቸው ሹመትን ያገኘችው ይላሉ የመንግስት ምንጮች። አብሮ አደጎቹ ብርቱካንና ስማቸው በጎጃም ወግ ባህልና መሰረት ለቤተሰቦቿ ሽምግልና ተልኮ ተቀባይነት በማግኘቱ ጥር 10 ቀን 2015 ዓ.ም በምስራቅ ጎጃም ዞን ሰዴ ወረዳ ሰረቀ ብርሃን ቀበሌ ወዳጅ ዘመድ ተጠርቶ ድል ባለ ድግስ ተጋብተዋልም ይላል። እነዚህ ጥንዶች የሞቀ ሕይወት ይኖሩ እንደነበርም ብርቱካን የልጇን አወላለድ ከጥቃት ጋር በማድረግ ግን ዋሽታለችም ሲሉ ይጠቁማሉ። እንግዲህ ጥንዶቹ የአንድ ወንድ ልጅ ወላጆች እንደሆኑ ነው መረጃዎች እየጠቆሙ ያላቸው። ታዲያ የብርቱካን ሕይወት ይህ ከሆነ እናትና አባቷ በሕይወት ያሉ በቂ አቅምም ካላቸው የእናቷ ወንድሞች ዶክተሮችና ኢንጂነሮች ከሆኑ የአባቷ ወንድምም እህቶች ከራሳቸው አልፎ የአካባቢውን ችግር የመፍታት አቅም ያላቸው ከሆኑ እህት ወንድሞቿም አቅም ያላቸው ከሆኑ ባሏ የቡና ባንክ ሰራተኛና ወንድሞቹ ሐኪሞች ሆኖ ሳለ በኢቢኤስ ይህን ፕሮግራም ለምን ማስተላለፍ ተፈለገ? በኢንተርቪው ላይ እንግዲህ ሐሰተኛ መረጃ አሰራጭታለች። ይህም የሆነው በሌሎች አካላት እንደሆነና ከኢንተርቪው በኋላ እሷንም የመግደል እቅድ እንደነበራቸው፣ ነገር ግን የፖሊስ አካላት እርሷን በቁጥጥር ስር አውለው ከዚህ ጥቃት አዳንን ነው እያሉ ያሉት እንግዲህ የመንግስት ተቋማት። እኔ እንግዲህ በዚህ ቪዲዮ የማሳያችሁ ይሄ የኔ አቋም አይደለም። ነገር ግን በተቃራኒው ሳይድ ከሷ እውነተኛ ታሪክ ከተላለፈ በኋላ በተቃራኒው ሳይድ ግን እየተወራ ያለውን ነገር ልነግራችሁ ነው በዚህ ቪዲዮ የሰራሁት። እንግዲህ እናንተስ እስቲ ይህን ታሪክ ስትሰሙ ወይም ከዚህ ቀጣይ ያለውን በዚህ የምትመለከቱትን ቪዲዮ ሁለቱንም ስሙና አቋማችሁን ግለጹ በኮመንት። እንግዲህ በጨዋነት ሀሳባችሁን አስተያየታችሁን አስቀምጡልኝ። ዛሬ እየወጡ ያሉ መረጃዎች ይህን ይመስላሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ